ጓደኛ መስለው መኝታ ክፍል ድረስ ገብተው ጫማውን ሶል መስረቅ፣ ካልሲውን መስረቅ፣ ፓንቱን መስረቅ፣ የተሰጣ ልብስ የሚወስዱ አንድ እግር ጫማ፣ የታጠባችሁበትን ሳሙና ይሄን ሁሉ ይወስዳሉ። ለምን? እድላችሁ የፊት ጣቢያችሁን ለመውሰድ ፈልገው ነው። ገላሽን ልጠብሽ፣ ገላህን ልጠብህ ወይ ደግሞ ካስቲን ቲሸርት ይሆናል። እስቲ ይውልና እንዲያውም አንድ ጊዜ አንድ ጓደኛዬ ምን አለኝ፣ ስለ እድል ስታወራ ነኝ በጣም በቃ ተጠራጠርኳል። ጸበል ሲገባ እውነቱን አወቀ። ጓደኛው ቲሸርት አመጣለት። እስቲ ሞክረው ይሄ ቲሸርት በእናትህ እኔ ጠበበኛለውና እንደማይሆን ያውቃል። በጣም ብዙ መንገድ ካስኬደው በኋላ ላብ ከወጣው በኋላ ማለት ነው። አስቡት። ቲሸርቱን አስለበሰውና አይ የጠበበ ይመስለኛል፣ ለማንኛውም አልገውና እስቲ ፎቶ እነሳበትና ትመልሰዋለህ፣ ችግር የለውም ሌላ ቀይርልሃለሁ፣ ቁጥርህ ስላላወቅኩት ነው ይለዋል። እሺ ብሎ ደግሞ የዋህ ነው። አብረው ሄዱ። ላብ እንዳላበው ነበር ካመት ግን አልቦኛ ሲል ችግር የለውም ምን መልሰው ልብስ ነው አለው። ለበሰ። ከነ ላቡ አምጥቶ ለደብተራው እንካ ብሎ ሰጠው። ሙሉ በሙሉ ነው የተዘረፈው። ሙሉ በሙሉ ሞልድ የሚሰራ ሰው ነው። የሻማና የምናምን የጅብሰም ምናምን ሞልዶች የሚሰራ ሰው ነው። ሞልድ ታውቃላችሁ? ቅርጽ ማውጫ ሙሉ በሙሉ ተወሰደበት። ማለት ይሄ ሰው በቃ ብቻውን ዜሮ ቀረ። ዜሮ። በዚህ ልክ ሰው እድሉ ይወሰዳልና ተወሰደ ሲባል አማርኛው አፋችን ላይ ወሰደ የሚለው ነገር ነው እንጂ ያለው ተደፍኖበት ተከፈተ ነው። እዚህ ጋር ይደፈናል፣ እዚህ ጋር ይከፈታል። ጉርብትና ይመርመር፣ ዝምድና ይመርመር፣ ቤተሰባዊ ስጦታዎች በሙሉ ቼክ ይደረጉ፣ ይመርመሩ። ሚስት ለባል፣ ባል ለሚስት የምትሰጠው ስጦታ እግዚአብሔር የተካተተበት መሆን አለበት። ዓለማዊነት ያለበት ህይወት እየኖራችሁ የምትኖሩት ኑሮ መንፈሳዊ ህይወት ይካተትበት ሲባል ድህነት ከመጣበት ወይም ደግሞ ኪሳራ ወይም ጭቅጭቅ እየመጣበት ከመጣ ልክ መንፈሳዊ ስትሆኑ እግዚአብሔር በቤታችሁ ገብቷል ማለት ነው። ሰይጣን ብቻ አይደለም፣ እግዚአብሔርም ገብቶ እያስተካከለው ሳይደፈርስ ሳይጠራ የሚባለው ለዚህ ነው። ለዚህ ነው ክርስቶስ እኔ የመጣሁት እናትና ልጅን አባትና ልጅን ልለይ ነው ሲል ላጣላ ነው ማለት አይደለም። እኔን የሚያምን ብቻ ይከተለኛል ማለት ነው። ስለዚህ አንዳንድ ጊዜ ሳይደፈርስ ሳይጠራም ጭቅጭቅ ሳይኖር ሰላም አይኖርም። ለሰላም ነው የምንጨቃጨቀው። ስለዚህ የሆነ ነገር ቼክ መደረግ አለበት። ጉርብትናችሁ በጣም መመርመር አለበት። በጣም ቆም ብላችሁ ማሰብ አለባችሁ። ረጅም ዓመት ጎረቤት የሆናችሁ ሰዎች እና የምታዩትን ህልም የምትኖሩትን ኑሮ ካፋቸው የወጣውን ቃል ወደኋላ መለስ አድርጋችሁ በደንብ እዩ። ግን ለመጣላት ለመለያየት አይደለም፣ ለመታረቅና ይቅር ለማለት ወይም ደግሞ ለቅዱስ ቁርባን ለመብቃት ስትሞክሩ ድጋሚ ፈተና ሆኖ እንዳይመጣባችሁ አቅጣጫውን ለማስቀየር ይቅርታ ለማለትም ይመቻል። ብዙ ዓመት አብረን ኖረናል፣ ከአንቺ ጋርም ከአንተ ጋርም ብዙ ኖረናል፣ አሁን ሊቆርብ ስለሆነ ይቅር እንባባል ለማለትም ይመቻል። ወዶ አይደለም ለማለት ይመቻል። ስለዚህ ብትችሉ ጉርብትናችሁን መርምሩ ነው የዛሬው መልእክቴ። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። በዚህ በጣም በሚያስጠላው ድምፄ ገጠመኝ ጨርሼላችኋለሁ። ይቅርታ። ሰላሙን። ቡና የምትጠጡ ሰዎች በደንብ አዳምጡ። እናትና አባቶቻችሁ ባዕድ አምልኮ ያመልኩ ከነበረ እና አዳልሞቴ ነጠቋርነው ሰንገላ በደንብ ይመለኩ የነበረበት ቤት ከሆነ በቀን 5-6 ቡና ይፈላበት የነበረበት ይካደምበት የነበረበት ቤት ውስጥ ያደጋችሁ ልጆች፣ ያደጋችሁ ቤተሰቦች እባካችሁ ቤታችሁ ቡና ባታፈሉ ጥሩ ነው። ለምን? የለመደች ጦጣ ሁልጊዜ ሸምጣጣ ነውና ሁልጊዜ ይመጣል። ልክስክስ ውሻ ከአፉ ሊጥ ከወገቡ ፍልጥ አይጠፋም። ሁልጊዜ ይመታል፣ ሁልጊዜ ይባራል፣ ሁልጊዜ ይመጣል። አይደለም? አሁን ለምሳሌ ተሳስታችሁ ትሩ ውሻ ይላል። እናንተ እኮ ያላችሁት እሱን ለመጥራት አይደለም። ልክ እንደዛ ማለት ነው። ቡና ስታፈሉ መንፈሱ ልታመልከኝ ነው ብሎ አስቦ ባይሆንም ግን በቃ ከዛ ቤት ውስጥ የለመደው ነገር ስለሆነ ቀስ እያለ ወደ መስመር ሊያስገባችሁ ይሞክራል። እና ቡና የምታፈሉ ሰዎች በተለይ ባዕድ አምልኮ የሚመለክበት ቤት ውስጥ ያደጋችሁ ከሆናችሁ ባታፈሉ ይመረጣል፣ ባጠጡ ይመረጣል። ቤት ውስጥ ጭራሽ ትውት እርግፍ ማድረግ አለበት።